አንድ ህዝብ ብቁ ህዝብ ነው የሚባለው ጥቅምና ፍላጎቱን በትክክል አውቆ ለእንዲህ አይነት መሰሪ ፖለቲካ መጠቀሚያ መሆን አልችልም ሲል ነው ብቁ ነው የሚባለው አንድ ህዝብ። የኢትዮጵያ ህዝብ አሁን የለውጥ ኃይል አይደለም፣ የለውጥ ህዝብ አይደለም፣ ብቁ ህዝብ አይደለም። አም ሶሪ ህዝብ አይተችም ይባላል፣ አሳምሬ ነው የምተቸው። የኢትዮጵያ ህዝብ ብቁ ቢሆን የሚሰራውን የሚፈልገውን በአግባቡ የተረዳ ተረድቶም ደግሞ ያን ጥቅምና ፍላጎቱን ለማስጠበቅ መክፈል የሚገባውን ዋጋ የሚከፍል የለውጥ ኃይል የሆነ ህዝብ ቢሆን ኖሮ የነዚህ ግለሰቦች መጠቀሚያ ሆኖ እስካሁን ልጆቹን እየገበረ ሊቀጥል አይችልም። የኤርትራ ህዝብ የኢትዮጵያ ህዝብ ብቁ ስላልሆነ ዶክተር አብይ አህመድ ለምንም ነገር ታማኝነት የላቸውም። ለአንድ ጉዳይ ላይ ብቻ ነው ታማኝነታቸው፣ እሱም ለስልጣናቸው። ሌላ የፖለቲካ አጀንዳ ሲፈልጉ የሚያነሱትና ሲፈልጉ የሚጥሉት ለስልጣኔ ይጠቅመኛል ወይም ይጎዳኛል ነው ሲያስቡ። ይሄን ላለፉት 5-6 ዓመታት በተግባር በደንብ አይተናል። አሁን ሁለቱን ጉዳዮች በደንብ ያው ሁልጊዜ ጨዋታውን የሚጫወቱት ዶክተር አብይ በሁለት ካርድ ነው። በአንድ እጃቸው አንድ ካርድ አለ፣ በሌላቸው እጃቸው ሌላ ካርድ አለ። ምንድነው አንድ እጃቸው ላይ ያለው ካርድ የኢትዮጵያዊነት አጀንዳ ነው። ምክንያቱም በኢትዮጵያዊነት አጀንዳ የሚያምን የህብረተሰብ ክፍል እንዳለ ያውቃሉ። የኢትዮጵያዊነት ምንላቸው አጀንዳዎች የራሳቸው ቀላል የማይባል ማህበራዊ መሰረት እንዳላቸው ያውቃሉ። ይሄን አጀንዳ በአንድ እጃቸው ይዘው፣ በሌላ በኩል ደግሞ መጣሁበት የሚሉት ደግሞ ማህበረሰብ አለ። የኦሮሞ ብሔርተኝነት ደግሞ ያስፈልገኛል ብለው ያምናሉ። የኢትዮጵያዊ ማህበራዊ መሰረቱ ከኔ በተጻራሪ ሲቆም ይሄን ባላንስ የምጠብቀው የኦሮሞ ብሔርተኝነትን በማንሳት ነው ብለው ያምናሉ። እነዚህም ሁለት ካርታዎች ይዘው ነው ጨዋታ የሚጫወቱት። ስለዚህ በሁለቱ ካርታዎች በሁለት ማህበረሰብ ላይ እየተጫወቱ ነው። በአንዱ ካርታ ኢትዮጵያዊ ማንነት አለኝ የሚለው ህብረተሰብ አይምሮ ላይ ይጫወታሉ። በሌላው ካርታ ደግሞ የኦሮሞ ብሔርተኛ ነኝ የሚለው ማህበረሰብ ላይ ይጫወታሉ። ይሄ ሁለቱ ህብረተሰብ መንቃት አለበት። እነዚህን ካርታዎች እያነሱና እየጣሉ የሚጠቀሙት ለአንዳችን ብለው አይደለም፣ ለራሳቸው ብለው ስልጣኔን ማጠናከር የሚችለው ስልጣኔን የበለጠ እድሜውን ማራዘም የሚችለው የትኛውን አጀንዳ በየትኛው ወቅትና ሁኔታ ባነሳ ይሻላል ያሉ ይሄን ጨዋታ ነው የሚጫወቱት። ለዚህ ጨዋታ መበጀት የለበት። ለምሳሌ አሁን ከፕሪቶሪያው ስምምነት በኋላ ከአማራ ኤሊት ከኢትዮጵያኒስቱ ኤሊት ጋር ተለያዩ። ደንበኛ በጣም ከፍተኛ የሆነ ድጋፍ የነበራቸው ከዛ በፊት የነበረው የአማራው ኤሊት እና የኢትዮጵያኒስት ነኝ የሚለው ኃይል ነበር ደግፏቸው የቆመው፣ በዋናነት ደግፏቸው የቆመው። ከአብዛኛው የህብረተሰብ ክፍል ድጋፍ ነበራቸው። በዋናነት ግን በተለይ በትግራይ ጦርነት ወቅት ከጎናቸው የቆመው ይሄ ኃይል ነበር። ከፕሪቶሪያው ስምምነት መፈረም በኋላ ጥቅም ያልተከበረም ፍላጎት ያልተሳካም ተክጃለሁ ብሎ ስላመነ ይሄ ኃይል ያሰበበት ማያደርሰው በቅሎ የጋለበ መሆኑን ሲረዳ ከበቅሎ ወረደ፣ ከሰውየው ጋር ተለያየ። ያኔ ወዴት ነው ሽፍት ያደረጉት? ወዲያው ወደ ኦሮሞ ብሔርተኝነት መሄድ ጀመሩ። ደግሞ የነበሩ የኦሮሚያ ባለስልጣናቶችን ሳይቀር ዶክተር አብይ ሰብስበው አንድ ሚስጥራዊ ስብሰባ እንደተካሄደ፣ በዛ ሚስጥራዊ ስብሰባ ብልጽግና ፓርቲ ምን ያህል ከመጀመሪያው እስከ ዛሬ ድረስ ለኦሮሞ ህዝብ ጥቅምና የበላይነት እየሰራ እንደሆነ በእያንዳንዱ ነጥብ ላይ ውይይት እንደተደረገ ተደርጎ ዶክመንት ሊክ አደረገ ተብሎ በተቃዋሚዎቻቸው ሚዲያ ሁሉ እንዲሰራጭ ተደረገ። በጣም የሚያሳዝን ነው። የሆነ ቲያትር ደርሰው ይልኩልናል፣ ያን ቲያትርኛ እንጫወተዋለን። ይሄ የሆነ በዛ ሂደት ማስተላለፍ የፈለጉት መልእክት ምንድነው? የኦሮሞ ብሔርተኛ የሆነው የህብረተሰብ ክፍል ብሔርተኛም ያልሆነ ሊሆን ይችላል፣ በአጠቃላይ ኦሮሞ የሆነው የህብረተሰብ ክፍል እንዴ ለካስ ሳናውቅ ነው ይሄን ሰው የምንቃወማቸው፣ ከመጀመሪያ እስካሁን ድረስ ሲሰሩ የኖሩት ለካ ለኦሮሞ ህዝብ ጥቅምና የበላይነት ነው፣ ስለዚህ ልንደግፋቸው ይገባል ብሎ እንዲቆም ኦፊሻል የሆነ መግለጫ ሳይሰጡ በተቃዋሚዎቻቸው መድረክና ልሳን ይሄን መልእክታቸውን ለሚፈልጉት ማህበረሰብ አደረሱ። ቆም ብለን ይሄ ነገር ከየት ነው የመጣው? ምን ታስቦ ነው ይሄ ነገር እየተሰራጨ ያለው? የፖለቲካ ዓላማው ምንድነው ብለን አልጠየቅንም። ሁላችንም ተቀባበልን። በቃ ለኦሮሞ የበላይነት ነው የሚሰሩት፣ ለኦሮሞ ህዝብ ጥቅም ነው የሚሰሩት የሚለው አጀንዳ ተከታተለ። ይሄ ኦሮሚያ ውስጥ የሚፈልጉትን ማህበራዊ መሰረት ለማጠናከር የሄዱበት ስልት ነው። የሚገርመው እንደገና ያው ባላንሱን ለማስጠበቅ ደግሞ ኢትዮጵያኒስቱን ደግሞ ለማስደሰት ደግሞ ፈለጉ። የቀይ ባህር አጀንዳ ተነሳ። አሁን የቀይ ባህር አጀንዳ ሲነሳ ከፕሪቶሪያው ስምምነት በኋላ መቃወም ሁሉ የጀመረው ዳርዳር ማለት ጀምሯል። አሁን ለመደገፍ እንደጋሳቸው ለካ ይሄ ሰውዬ በታሪክ ያጣነውን ባህር በር ሊያስመልሱልን፣ እውነትም ለካ ይሄ ሰውዬ ለኦሮሞ ጥቅም ሳይሆን ለኢትዮጵያ ጥቅም ለካ የሚታገሉ ሰው ናቸው። አልገባንም ነበር።
ተካውነታቸው ነው እንደግፋቸው ወደሚል ደግሞ እየተመጣ በጣም የሚያሳዝን ነገር ነው። ምን ያህል አገዛዙ ቲያትር ሰርቶ እንደሚሰጠን በዛ ቲያትር ደግሞ እኛ ምን ያህል ተዋናይ ሆነን መጠቀሚያ እንደምንሆን በጣም ማሳያ። ተቃዋሚ የሚባሉ ድርጅቶችን ሰበሰቡ። ኢሊሊ ሆቴል ድርጅታዊ ስራ ተሰርቶ ነው የተሰበሰቡት። ከዛ በኋላ ከኦሮሞ ናሽናሊዝም ጋር አክራሪ የሚባሉ አቋሞችን እንዲያንጸባርቁ ነው ያደረጉት። አሁን ምን ሊያደርጉ ነው? ይወጡና ሰሞኑን አትጠራጥሩ ይቃወማሉ። አልቀበልም ያነሳችሁት ይላሉ። ያኔ ኢትዮጵያዊ ምን ይላል? ለካ እነመረራ ናቸው አክራሪ የኦሮሞ ብሔርተኛ፣ ለካ አብይ አክራሪ አይደሉም፣ ለኦሮሞ ብሔርተኝነት የቆሙ አይደሉም፣ ለካ እሳቸው ለኢትዮጵያዊነት ነው ለጋራ ጥቅም ነው የሚሰሩት ብሎ እሳቸው እንዲደግ እንዲህ አይነት ጨዋታ ውስጥ ይሄ ሰውዬ እየተጫወቱብን እስከ ድረስ ነው የሚሄደው። አያሳፍርም? አንድ ግለሰብ ምንም እዚህ ገባ የሚባል የፖለቲካ ታሪክ የሌላቸው ድንገት በታሪክ አጋጣሚ በመጥፎ የታሪክ አጋጣሚ ያችን ወንበር ይዘው ሁልጊዜ ቲያትር እየደረሱ እኛን ተዋናኝ እያደረጉ የሚቀጥሉት እስከመቼ ነው? እኔ ኢትዮጵያውያን ራሳችን እንደዚህ ደረጃ እኮ የተናቅን መሆኑ የወረድን መሆኑን እኮ ማወቅ እንችላለን። ሬሊ ስለዚህ አሁንም የጦርነት ነጋሪት ሲጎሰም ቆም ብለን ማሰብ አለብን። ይሄ ሰውዬ ይሄን አጀንዳ ለምንድን ነው ይሄ ማሰብ አለብን። ኢትዮጵያኒስት ነን የምንል የህብረተሰብ ክፍሎች ደግመን ዶክተር አብይ በኦሮምኛ ሲናገሩ ምን እንደሚናገሩ አይተናል። የሰሜኑ ኃይል ከርቶኛል ካጠገብ ይርቋል ብለው ሲያስቡ ምን ያህል የኦሮሞ የብሔርተኝነትን አጀንዳ ሊጠቀሙበት እንደሚፈልጉ አይተናል። ከፍተኛ የሆነ ኦሮሞ ጠል አመለካከት አለ ብለው አዲስ አበባ ያደረጉት ንግግር እናስታውሳለን። ከአቶ ለማ ጎን ቆመው ቁጭ ብለው የዲሞግራፊ ለውጥ ኢትዮጵያ ውስጥ አዲስ አበባ ውስጥ እንዲመጣ ምን ያህል አምነው እንደሰሩ አይተናል። ወለጋ ሄደው ያደረጉትን ንግግር አይተናል። ባሌ ሄደው በኦሮምኛ ያደረጉትን ንግግር አይተናል። ከዚህ በኋላ ይሄ ሰውዬ ለኢትዮጵያዊ አጀንዳ ተቆርቋሪ ነው ብለን ምናምን ከሆነ አሳፋሪ ነው በእውነት። የንቃተ ህሊና ደረጃችን እጅግ ዝቅተኛ ነው። አስተሳሰባችን የቀነጨረ ነው። ከፍተኛ የሆነ የአይኦዲን ንጥረት አለብን ማለት ነው። የኦሮሞ ብሔርተኞችም እና የኦሮሞ ህዝብ ይሄን መረዳት አለበት። ሁልጊዜ የኦሮሞ ብሔርተኝነት አያዋጣኝም ብለው ሲያስቡ የኦሮሞን ህዝብ ሳይቀር እያናናቁ ምን ያህል እንደሚናገሩ ታይቷል። ራሳቸውን የኢትዮጵያ ጠበቃ አድርገው የባህር በር እስከማስመለስ ድረስ አጀንዳ ይዘው ሊመጡ እንደሚችሉ የኦሮሞ ህዝብ ተደጋጋሚ ነው። ራሳቸውን ከኢትዮጵያዊ ብሔርተኞች ጋር ከአማራ ብሔርተኞች ጋር አንድ አድርገው ለማቅረብ ሲሞክሩ በተደጋጋሚ ታይቷል። በትግራይ ጦርነት ይሄ በተደጋጋሚ ታይቷል። ስለዚህ የኦሮሞ ህዝብም ኢቭን የኦሮሞ ብሔርተኞችም በዶክተር አብይ የሚሳካ ዓላማ እንደሌላችሁ መገንዘብ አለባችሁ። መጫወቻ ነው እየሆናችሁ ያላችሁ። እየቀለዱባችሁ አሁን የሚሰራው ድራማ በእናንተ አይምሮ እየተጫወቱ መሆኑን መንቃት አለባችሁ። ስለዚህ ይሄ ሰውዬ ሁለታችንም የማይበጁ ሰው ናቸው። በሁለታችንም እየተጫወቱ የስልጣን የበላይነታቸውን እስከወዲያኛው ይዘው መቀጠል የሚሞክሩ ሰው ናቸው። ስለዚህ የወቅቱንም የኤርትራና የኢትዮጵያ ፍጥጫ ከዚህ አንፃር ማየት አለብን። ምን ታስቦ ነው? ዓላማው ምንድነው? ይሄ እንደው የታይሚንጉ ጉዳይ አሁን ያለንበት ውስጣዊ ሁኔታ ጉዳይ ይሄ እንደተጠበቀ ሆኖ ሞቲቭ ምንድነው? ለምንድነው ይሄ ካርድ ዛሬ የተመዘዘው? የሚለውን ነገር ቆም ብለን ሰከን ባለ መንገድ ማየት አለብን። ሪሊ የነሱ ቲያትር መጠቀሚያ መሆን የለብንም የሚል እምነት አለ። ይሄ ነው። ሌላው የትግራይ ህዝብና የአማራ ህዝብ ችግር ውስጥ ነው የነበረው በጦርነት ውስጥ። ዝም ብለን አይደለም የሁለቱ ህዝቦች ወደ መልካም ግንኙነት መቀየር አለባቸው። ግንኙነታችን ግን ያለ ምክንያት አይደለም። ከትግራይ ጦርነት በፊት ቢሆን ኖሮ ይሄ ነገር በተለየ ሁኔታ ማንሳት አስፈላጊ ላይሆን ይችላል። የትግራይ ጦርነት ይዞት የመጣው ጣጣ ቀላል አይደለም። በተለይ በአማራ ህዝብና በትግራይ ህዝብ ልቦና ውስጥ የፈጠረው መሻከር ቀላል አይደለም። ቅድም እንዳልኩት ምናልባት እስከ ትውልድ ድረስ ተተላለፈ ይችላል። ይሄ ሁኔታ እንዲቀየር መታገል ማንም ኃላፊነት ከሚሰማው የህብረተሰብ ክፍል የሚጠበቅ ይሄ በታሪክ ጎረቤት አይደለም። አንድ ህዝብ ሆኖ ይኖር ማህበረሰብ ነው የትግራይ ህዝብና የአማራ ህዝብ። ከልዩነት ይልቅ ብዙ የሚያስተሳስረው አንድነት ያለው ህዝብ በብዙ ጉዳዮች ላይ ይሄ ህዝብ ዶክተር አብይ ከመጡ በኋላ በተለይ በዚህ ጦርነት ጉዳይ ላይ አላስፈላጊ የሆነ መቃቃር ውስጥ እንዲገባ ይደረጋል። በውስጡ ታሪካዊ የሆነ ጠባሳ ቁርሾ ይዞ እንዲቀጥል ነው እየተደረገ ያለው። ይሄ እንዲቀለበስ መስራት ማንንም የሚጎዳ አይደለም፣ ህዝብን አገርን የሚጠቅም ጉዳይ ነው። ስለዚህ ተብሎ ሲነገር አንዳንድ የኦሮሞ ብሔርተኞች ልክ ከነሱ ጥቅም በተጻራሪ የመቆም እንቅስቃሴ አድርገው ሊያዩት ይሞክራሉ። ስህተት ነው። በመጀመሪያ ደረጃ ዶክተር አብይ የሰሜኑን ኃይል ማዳከም ለስልጣን ይጠቅመኛል ብለው እንደሚያስቡ ሁላችንም መገንዘብ አለብን። ይሄ ዝም ብሎ
ባየር ላይ ያለ ስጋት አይደለም በተጨባጭ መሬት ላይ ያለ ስጋት ነው በተለያዩ ኢቭን የኦሮሞ ኤሊቶችን ሰብስበው ባደረጓቸው ንግግር ይሄን ጉዳይ ተናግረዋል ገልጸዋል እንዳይመለስ አድርጌ ሰሜኑን እርስ በርሱ እንዲዋጋ አድርገዋለሁ ብለው ተናግረዋል ስለዚህ እንዲህ አይነት መሪ በአገር ላይ ባለበት ሁኔታ የሁለቱ ህዝቦች ትብብር እንዲጠናከር ጥረት ማድረግ ለሁለቱ ህዝቦችም ከዛም አልፎ ለኢትዮጵያ የሚጠቅም ነገር ነው እንጂ የሚጎዳ አይደለም ይሄን እንደተለየ ትሬት ማየት እና በስጋት መቁጠር ትክክል ነው ብያለሁ እኔ አንዱ ለምሳሌ ህዝቡን ለመከፋፈል ጥቅም ላይ የዋለ ካለው ካርድ አንዱ የኦሮሞን ህዝብ ከሶማሌ ክልል ህዝብ ጋር ማዋጋት ማጋጨት ነገ የኦሮሞ ኤሊቶች ብድግ ብለው የሶማሌ ክልል ኤሊቶች ብድግ ብለው በሁለቱ ህዝቦች መካከል ያለው ግንኙነት ወደ በጎ አቅጣጫ መቀየር አለበት መተባበር አለብን ቢሉ ደጋፊ ነው ማለት አይ እናንተ የምትተባበሩት እኛን ለማጥቃት ነው ብዬ ልሰጋ አልችልም ለምን ተጨባጭ ሆነ ችግር እዛ ውስጥ እንዳለ አውቃለሁ መጠቀሚያ ይሆን የኦሮሞ ህዝብና የሶማሌን ህዝብ በማቃረን በማጋጨት የራስን የስልጣን የበላይነትን ለማረጋገጥ የሚደረግ ጥረትና ሴራ እንዳለ አውቃለሁ ስለዚህ የፖለቲካ ኃይሎቹ ይሄን ነቅተው ይሄ ህዝብ እርስ በርሱ መጋጨት የለበትም መዋጋት የለበትም ሁለቱ ህዝብ ጎረቤት ሆነው ይኖር ነው የኦሮሞ ህዝብና የሶማሌ ህዝብ ስለዚህ አሁንም ወደ አንድነት ነው መምጣት ያለበት ወደ ሰላማዊ ግንኙነት ነው መምጣት ያለበት ቢሉ የመጀመሪያው ሰው ነው ሆኖ ለመደገፍ ይሄን በስጋት ላይ ትክክለኛ አቋም ነው ስለዚህ የትግራይና የአማራን ግንኙነት ደቡብ አካባቢ ያሉ የህብረተሰብ ክፍሎች በተለይ የኦሮሞ ኤሊቶች በዚህ መልኩ ነው ማየት ያለባቸው እንጂ በተለየ ሁኔታ የስጋት ምንጭ አድርገው ሊያዩት አይገባም ተስፋ አልቆርጥም ብላለሁ ግን ያለው ሁኔታ ተስፋ አስቆራጭ ነው ማለት መሆን በሚገባውና የሆነ ባለው መካከል ያለው ልዩነት ሰፊ ስለሆነ እኔ ቅድም እንዳልኩ በሚገባ ጥቅማችንና ፍላጎታችን ምናቅ ለጥቅማችንና ፍላጎታችን መጠበቅ የሚፈልገውን ዋጋ ለመክፈል የተዘጋጀን ከሆነ ልናስቀረው የማንችል ችግር አለ ብያለሁ አሁንም በፊትም የነበሩትን ጦርነቶች ልናስቀራቸው እንችል ነበር ማስቀረትም እንዳለብን እየተናገርን ነው ቢተብሎ የተገባው አሁንም ይሄን ጦርነት ማስቀረት ይቻላል ነቅቶ የኢትዮጵያ ህዝብ ነቅቶ የኤርትራ ህዝብ ነው ከዚህ በኋላ የእናንተ መጫወቻ አይሆንም የእናንተ የስልጣን ማራዘም ያልሆነ ልጆችን ለእናንተ ያልተፈለገ ጦርነት እየገበርኩ የእናንተ የስልጣን ማራዘሚያ መጠቀም ያልሆነም ብሎ ህዝቡ ከወሰነ ምንም ያደርጉ አይችልም ህዝቡን እኮ ነው የሚያዋጡት ከህዝቡ ነው ሪሶርስ የሚያዋጡት የህዝቡን ልጆች ነው ጦር ሜዳ ወስደው የሚያዋጡት ህዝቡ በቃኝ በዚህ መንገድ ችግር ልትፈቱልኝ አትችሉም በዚህ መንገድ የእናንተ የስልጣን መጠቀሚያ መሆን አልችልም ካለ ምንም ያደርጉ አይችልም ስለዚህ እንችላለን ብዬ ነው ማምነው ነው የቪየትናም ጦርነትን ኦፍ ኮርስ መጀመሪያ ውጤቱ ስላልታወቀ የአሜሪካን ህዝብ እንዳይነሳ ሊያደርገው አልቻለም እንዲቆም ለማድረግ ግን የአሜሪካን ህዝብ ጥረት አድርጎ ችሏል በአሜሪካ ታዋቂ የምንላቸው ስፖርተኞች ታዋቂ የምንላቸው አክተሮች ህብረተሰቡ የቪየትናም ጦርነት ተቃውሞ በመቆሙ የአሜሪካን መንግስት ከቪየትናም ለመውጣት ተገደደ ብዙ ምሳሌዎችን መጥቀስ ይቻላል ስለዚህ ህብረተሰቡ ጥቅሙንና ፍላጎቱን እስካወቀ ድረስ ያን ለማስከበር ሊከፈል የሚገባውን ዋጋ ለመክፈል እስከተዘጋጀ ድረስ ሌላ ዋጋ አይደለም መክፈል የሚገባው እንደውም አሁን እምቢ ነው ልጆቼን ለጦርነት አልልክም ገንዘብ አላዋጣም ይሄ ጦርነት አይደለም በዚህ ጦርነት ውስጥ መግባት አልፈልግም ይሄን ጦርነት ማስቀረት አለባችሁ አለን የምትሉትን ችግር በውይይት በድርድር ፍቱ ውጊያ አይፈታውም እምቢ ማለት ብቻ በቂ ነው ሌላ ዋጋ መክፈል የማያስፈልገው ልጆቼን አልልክም ገንዘቤን አላዋጣም ካለ የጦርነት ድጋፍ አልሰጥም አልሰለፍም አልሰበሰብም ካለ ኤሊት የምንለው የህብረተሰብ ክፍል እንደዚህ እንደኔ እንዳንተ በየሚዲያው እየወጣ አይበጀንም ጦርነት አቁሙ ካለ የቱ ሊደርስ አይችልም ይሄን በማድረግ የጦርነቱን በመቆስቆስ ጦርነቱን በማጋጋል የህብረተሰብ ድጋፍ በተሳሳተ መንገድ አገኛለሁ ብለው ስለሚያስቡ ነው አምባገነኖች ይሄን የሚያደርጉት ደግሞ ምን ይሳካላቸው እስካሁን ስለተሳካላቸው ነው አሁንም እየሞከሩ ያሉት ስለዚህ ህዝቡ አንድ ቦታ ላይ ነቅቶ በቃን የእናንተ የስልጣን ማራዘሚያ መሳሪያ ሆነን ጥቅም ላይ መዋላችን ከዚህ በኋላ አይቀጥልም በቃን ካለ ማስቆም ይቻላል እኔ ወደዛ አቅጣጫ መሄድ አለብን ብዬ ነው ማምነው በእርግጥ ይቻላል ብለህ በውስጥ ያመንክ ነው ወይ ካልከኝ ኢንስታንት ላይክሊ አይተናል በተደጋጋሚ ስንሳሳት ከታሪክ ምንማር አልሆንም እንኳንስ ከሌሎች ታሪክ እንኳንስ ከሌሎች ጥፋት ከራሳችን ተጨባጭ ውድቀት ድክመት መማር ማንችል ህዝቦች ነው ላለፉት 50 ዓመታት የገበረባቸው ጦርነቶች ሁሉ ምንም ሰርብ ያደረጉት ፐርፐዝ የለም
በሚሊዮን የሚቆጠሩ ልጆቻችን ውድ ህይወታቸውን በለጋ እድሜያቸው የ18 የ19 20 ዓመት ልጆች በየጦርነቱ እየተማገዱ እንዲያልቁ አድርገን አሁንም እሱን እየቀጠልን ያለ አልተማርንም። በቀላሉ እንማራለን የሚል ግምት የለኝም። ግን ደግሞ የሀገርና የህዝብ ጉዳይ ተስፋ የሚቆረጥበት አይደለም። የምንችለው ሁሉ ማድረግ አለብን። ሪሊ እናንተ አሁን ስለተነጋገር ስላወገዝን የኢትዮጵያና የኤርትራን ጦርነት እናስቆማለን የሚል ግንኙነት የለኝም። ግን ለራሳችን የሞራል ጥያቄ ለታሪክ ይሄን ማድረግ አለብን። ደግሞ የሚሰማ ትውልድ ይመጣል ብለን ስለምናስብ ይሄን እያደረግን መቀጠል አለብን እና እኛ በመናስበው መጠን ህብረተሰቡ ማሰብ ከጀመረ ማድረግ የሚገባውን ነገር ለማድረግ ዝግጁ ከሆነ ምንም ጥርጥር የለውም ማስቆም ይችላል። ግን በዛ አይነቱ ያስተሳሰብ ደረጃ ላይ አይደለንም። በዛ አይነቱ የተነሳሽነት ደረጃ ላይ አይደለንም። ሁሉ ጊዜ እየተጎተትን የአምባገነኖች መጠቀሚያና መሳሪያ ነው እየሆነ ያለው። ገንዘብ፣ ጊዜ፣ ጉልበት፣ ዕውቀት አይደለም የምንሰጠው። የውድ ልጆቻችንን የማይተካ ህይወት ነው ለነሱ ስልጣን እየገበርን ይኖር ነው። አሁንም ልንገብር እየተዘጋጀን ያለ። ስለዚህ አንድ ህዝብ ብቁ ህዝብ ነው የሚባለው ጥቅምና ፍላጎቱን በትክክል አውቆ ለእንዲህ አይነት መሰሪ ፖለቲካ መጠቀሚያ መሆን አልችልም ሲል ነው ብቁ ነው የሚባለው አንድ ህዝብ። የኢትዮጵያ ህዝብ አሁን የለውጥ ኃይል አይደለም፣ የለውጥ ህዝብ አይደለም፣ ብቁ ህዝብ አይደለም። አም ሶሪ ህዝብ አይተችም ይባላል። አሳምሬ ነው የምተቸው። የኢትዮጵያ ህዝብ ብቁ ቢሆን የሚሰራውን የሚፈልገውን በአግባቡ የተረዳ ተረድቶም ደግሞ ያን ጥቅምና ፍላጎቱን ለማስጠበቅ መክፈል የሚገባውን ዋጋ የሚከፍል የለውጥ ኃይል የሆነ ህዝብ ቢሆን ኖሮ የነዚህ ግለሰቦች መጠቀሚያ ሆኖ እስካሁን ልጆቹን እየገበረ ሊቀጥል አይችልም። የኤርትራ ህዝብ የኢትዮጵያም ህዝብ ብቁ ስላልሆነ የሁለት አምባገነን ሰዎች መጠቀሚያ ሆነን እየቀጠልን ያለ እና ውጤቱ ይሄ ራሱ መንገድ አለው። ግን ከኛ የሚጠበቀውን ኃላፊነት መወጣት አለብን የሚል እምነት አለ። ይቻላል። ግን ነባራዊ ሁኔታውን ስታዩ ይቻላል የሚቻል ይመስላል ወይ ካልከኛ አይዳውት አይመስለኝም። ዛሬ ይሄን ጭፍጨፋ ማናወግዝ ከሆነ ማንቃወም ከሆነ ከትግራይ ህዝብ ጎን ማንቆም ከሆነ ነገ የትግራይን ህዝብ የኢትዮጵያ ህዝብ ነህ የማለት የሞራል ብቃት አይኖርም ብዬ ነው የተናገርኩት። የሚሰማን ነበር። ያም ለብዙ ግዘት ለብዙ ስድብ ጫና ድጋነት ነው ያደረገው እና ምን ለማለት ፈልጌ ነው ያ ግንኙነት ሄዶ አሁን ወደ ደረሰበት ደረጃ ሊደርስ እንደሚችል ጥርጥር አልነበረም። ሁለቱ ሰዎች ጉዳዩን የያዙት ከሀገርና ከህዝብ ጥቅም አንፃር ሳይሆን ከግል ስሜታቸው ከግል የስልጣን ፍላጎታቸው አንፃር እንደሆነ ስለሚገባኝ ሄደው ነገ የፖለቲካ የኃይል አስተላለፉ በአንድም በሌላ ምክንያት ሲቀየር እንደሚጣሉና ይሄ ሁኔታ እንደሚፈጠር ምንም ብዥታ አልነበረኝም። ያ ነው አሁን የሆነው። ስለዚህ አሁን ሌላ አደገኛ የሆነ የጦርነት አዝማሚያ እየተፈጠረ ሁለቱም መሪዎች ኢትዮጵያም ውስጥ ያለው መሪ ኤርትራም ውስጥ ያለው መሪ ያለ ጦርነት መኖር እንችላለን ብለው የሚያምኑ ሰዎች አሉ። ጦርነትን ሁሉ ጊዜ የስልጣናቸው ማስጠበቂያና የስልጣናቸው እድሜ ማራዘሚያ አድርገው የሚያዩ ሰዎች ናቸው። የሁለቱም ሀገር ህዝብ ይሄን ሁኔታ በውል ተረድቶ ጦርነት በቃን፣ በእኛ ልጆች ህይወት እየቀለዳችሁ ልትቀጥሉ አትችሉም ማለት ካልቻለ አሁንም አደገኛ የሆነ በቅርብ ሊፈነዳ የደረሰ የጦርነት ስጋትና አዝማሚያ ውስጥ ነን ብዬ ነው ማለት እና አዲስ የጦርነት ስጋት አለ ወይ ያልከው ምንም ጥርጥር የለውም አለ። የጊዜ ጉዳይ ይመስለኛል እንጂ የሚቀርም አይመስልም እና በጣም አስፈሪ ነው። የበለጠ አካባቢውን ሀገራችንን ውስብስብ ይሆን ከባድ ይሆን ምናልባትም ልንወጣበት እና ወደ ኋላ ልንመለስበት የማንችል ችግር ውስጥ የሚከት የጦርነት አፋፍ ላይ ነው ያለው የሚል እምነት ነው ያለው። በነገር ላይ በደንብ ነው የምጠቀምባቸውን ቃላቶች በትክክል ያስቀመጥካቸው። ጠላትነትን የምጠቀመው ለፕሬዝዳንት ኢሳያስ ነው። የብሔራዊ ደህንነት ስጋትነትን ደግሞ የማስቀምጠው ለዶክተር አብይ ነው። ምክንያት አለኝ። ዝም ብዬ አይደለም እነዚህን ቃላቶች የምናገረው። እኔ ሰላማዊ ታጋይ ነኝ። አገር ውስጥ ባለ የፖለቲካ ችግር እርስ በርሳችን በጠላትነት መታየት አለብን ብዬ ስለማላምን ዶክተር አብይን ጠላት ማለላቸው ጠላት የሚለውን ቃል ግን ለውጭ ኃይል ተጠቀማለሁ። የጦርነትን ውጤት አስቀድሞ ማወቅ የሚቻል ቢሆን ነው ጦርነት ልክ ስትጀምረው ቀላል እንደሆነ ሁሉ ስትጨርሰው ውጤቱን የምታውቀው ቢሆን ኖሮ ከሁለት አንዳቸው ወይም ሁለታቸው ከዚህ አካባቢ ከአመራርነት ቢወገዱ ላይጠላ ይችላል። ግን ጦርነትን
አቅደህ እንደምትጀምረው አቅደህ አትጨርሰው ምን ጣጣ ይዞ ሊመጣ እንደሚችል አታውቀውም ጦርነት እጅግ አደገኛ ነገር በጣም ኮንሲኩዌንሻል የሆነ ክስተት ነው ጦርነት ስለዚህ መሪዎችን እናስወግዳለን ብለን ሀገራዊ ህልውናን ማጣት ሊመጣ ይችላል ከፍተኛ የሆነ አሁን በአይነ ልቦናችን ልንገምተው የማንችል ዘግናኝ የሆነ እልቂት በህዝባችንና በትውልዱ ላይ ሊደርስ ይችላል ከመሪዎቹ መወገድ ጋር ሊመጣጠን የማይችል ስለዚህ ጦርነትን አቅዶ በቀላሉ እንደመጀመር አቅዶ በቀላሉ መጨረስ የሚቻል ቢሆን ምናልባት ሚዛን የሚደፋ ሊሆን ይችላል ይሞከር ሊባል ይችላል ግን እኔ ጦርነትን እንደሱ ብያለሁ ጦርነት ቀላል ነገር አይደለም አንድ እሱ ነው ሁለተኛ ደግሞ በመርህ ደረጃ አንድ አገር ውስጥ ያለ የፖለቲካ ችግር ብቻ ሳይሆን በአሁኑ በ21ኛው ክፍለ ዘመን ሁለት ጎረቤት ሀገሮች ጭምር ያላቸው ችግር በሰላማዊ መንገድ መፍታት ይችላሉ ይገባቸዋል ብዬ አምናለሁ እርግጥ ነው ዶክተር አብይና ፕሬዝዳንት ኢሳያስ ባሉበት ሁኔታ በሰላም ችግር ይፈታል ካልከኝ አይፈታም በመርህ ደረጃ ግን ሁለት ሀገርና ህዝብ ችግራቸውን በሰላማዊ መንገድ ለመፍታት መጣር አለባቸው ብዬ ነው ማለት ስለዚህ አቃለው ግን ለጦርነት ያለን ግንዛቤ የተለያየ መሰለኝ ጦርነት እጅግ አደገኛ ነገር በቀላሉ አቀደን እንደምንገባበት በቀላሉ አቀደን የምንወጣበት አይደለም የትግራይ ጦርነት ውስጥ የተገባው ጦርነቱን በ2-3 ሳምንት ውስጥ እናጠናቀቀዋለን ተብሎ ቢሊቭ ሚ የትግራይ ጦርነት ጣጣ ለብዙ 10 ዓመታትም ገና ወደፊት የሚቀጥል ነው አይለቀንም እዳው ብዙ ነው ጦርነት ቀልድ አይደለም ስለ ጦርነት ጣጣ ደግሞ ከኤርትራውያንና ከኢትዮጵያውያን በላይ በተግባር ከታሪክ ከሂደት መማር ያለበት ህዝብና መንግስት ያለ አይመስልም አይተናወጣጣው ማናችንም ጦርነቱ ይዞት የሚመጣውን ውጤት ልናውቅ አንችልም የጦርነቱን ውጤት እናውቃለን የሚሉት ጦረኞቹ ናቸው ሁልጊዜ ጦርነት እንደቀላል ነገር እንዲገባ ውስጥ የሚያስገቡን ኃይሎች እንደዛ ብለው ነው የሚያስቡት ግን ስህተት ነው አንድ ጦርነት አስበህ አቅደህ እንደጀመርከው አስበህ አቅደህ አትቋጭው ውጤቱ አንተ የምትመኘው ላይሆን ይችላል አንተ የምታስበው ላይሆን ይችላልና በእርግጠኝነት የዚህ ጦርነት ውጤት ይሄ ይሆናል ብሎ ማንንም ሊናገር አይችልም ከተናገረ ለኔ አላዋቂ ነው ውጤቱን መገመት አይቻልም ግን ውጤቱ ብቻ አይደለም ለኔ የሚያሳስበኝ ሂደቱም ነው በ21ኛው ክፍለ ዘመን አሁንም ችግራችንን መፍታት ያለብን በጦርነት ነው የሚል እምነት የለኝም በዙሪያችን ላለ የፖለቲካ ችግር ወይም ደግሞ የግዛት ይገባኛል ጥያቄ ወይም ለሌላ ጉዳይ በጦርነት እርስ በርስ በመተላለቅ ችግርን ለመፍታት መሞከር መቆም አለበት ብዬ ነው ስለዚህ ጦርነትን በተቻለ መጠን አቅማችንና ሁኔታው በፈቀደ መጠን የምንችለውን ነገር ሁሉ ጥረት አድርገን ጦርነትን እንዳይከሰት ነው ማድረግ ያለብን እንዳይጀምር ነው ማድረግ ያለብን የሚል እምነት አለኝ ግን እነዚህ ሁለት መንግስታት ሁኔታዎች አስገዳጅነት ብቻ ሳይሆን ወደ ጦርነት የሚገቡት ጦርነት ጠማቂዎች ናቸው ከጦርነት እንጠቀማለን ብለው የሚያስቡ ናቸው አሁን አቶ ኢሳያስ ይሄን ያህል ዘመን በስልጣን ላይ የቆዩት ጦርነትን መሳሪያ በማድረግ ነው የኤርትራን የሀገር ግንባታ ሂደት አልጨረስንም ብዙ ጠላቶች አሉብን ገና ነው ያን ሂደት ባልጨረስንበት ሁኔታ ወደ ዲሞክራሲ ወደ ምናምን የሚባለው ነገር አስፈላጊ አይደለም እያሉ ህዝቡን ጠላቶች አሉ እያሉ እያስፈራሩ ሁልጊዜም የጦርነት አዋጅ እያወጁ ብሔራዊ ውትድርና ቋሚ ብሔራዊ ውትድርና አውጀው ትውልዱን በአንድ ጉዳይ ላይ ብቻ አይምረው እንዲጠመድ አድርገው ነው በስልጣን ላይ ይሄን ያህል ጊዜ እስኪያረጁ ድረስ መቆየት ይችላል ቀሪ ዘመናቸውንም በስልጣን ላይ መቆየት የሚፈልጉት ይሄን አይነት የጠላትነት ስሜት በመፍጠር ነው በጣም እድለኛ መንግስት ሰው ናቸው ፕሬዝዳንት ኢሳያስ አሁን ይሄን አላማቸውን በአግባቡ ለማሳካት የሚያስችላቸው መሪ ኢትዮጵያ ውስጥ አግኝተው ምክንያቱም ቀይ ባህርን በዲፕሎማሲ ብቻ አይደለም በጉልበትም ጭምር አሰብን ሄጄ ቆጣጣራለሁ የሚል የሀገር መሪ ባለበት ሀገር የኤርትራ ተቃዋሚዎችን በሚስጥር አይደለም በአደባባይ አዲስ አበባ ላይ ያደራጀ በካሜራ እየቀረጸ የሚያሳይ መንግስት ባለበት ሀገር የኤርትራን መንግስት ራስን ለመከላከል ወይም ደግሞ ለጦርነት አትዘጋጅ ማለት አይደለም ስለዚህ ከፍተኛ የሆነ ጥቅም ነው ለፕሬዝዳንት ኢሳያስ ዶክተር አብይ እየሰጧቸው ያን የሚፈልጉትን አጀንዳ አሁንም ይዘው እንዲቀጥሉ በጦርነት ሰበብ ራስን በመከላከል ሰበብ በአገር ሉዓላዊነት ሰበብ የቀሪ ስልጣን እድሜያቸውን እንዲያራዝሙ ሌላ እድል እየፈጠሩላቸው
ስለዚህ ዶክተር አብይም በራሳቸው የሚፈልጉት ይሄን ነው። አሁን የመጫወቻ ካርዳቸውን ይመዛሉ፣ እሱ የተወሰነ ርቀት ይዟቸው ይሄዳል። ያ ካርድ ደግሞ ስራውን ሲጨርስ ሌላ ካርድ ይመዛል። አሁን መጨረሻ ላይ የቀረው ካርድ ሄደ ተናግሬያለሁ። ዛሬ አይደለም የተናገርኩት። በአፋቸው ስለ ባህር በር ፈጽሞ ባልተናገሩበት ወቅት የመጨረሻው ዶክተር አብይ የሚመዙት ካርድ የህብረተሰቡን ድጋፍ ለማሰባሰብ የቀይ ባህር ጉዳይ ነው የሚሆነው። አንድ ወቅት ላይ ብቅ ብለው ቀይ ባህር የኛ ነው መዝመት አለብን ብለው ይሄን አጀንዳ ይመዛሉ ብዬ ተናግሬ ነበር። ይሄን ነው እያደረጉ ያሉት። ስለዚህ ሁለቱም ህዝቦች ይሄን ማወቅ አለባቸው። የአምባገነኖች የስልጣን ማራዘሚያ መጠቀሚያ ሆነን ልጆቻችንን ለእልቂት እየገበርን መቀጠል የለብንም። ስለዚህ ሪሊ እነዚህ ሁለት ግለሰቦች የሀገር መሪ በሆኑበት ሁኔታ ጦርነቱን ማስወገድ ይቻላል የሚለው ነገር የጊዜ ጉዳይ ካልሆነ በስተቀር የሚቻል አይመስለኝም። በጣም ከባድ ነው። ግን ደግሞ ምናልባት ጦርነቱ ተነስቶ ከሁለት አንዱ ወይም ሁለቱ ከስልጣን ሊወገዱልን ይችላሉ ብለን በህዝብ ህልውና ቁማር ልንጫወት አንችልም። ጦርነት የተጀመረው የት እንደሚያልቅ አናውቅም። ጦርነት አንድ ህዝብ ብቁ ህዝብ ነው የሚባለው ጥቅምና ፍላጎቱን በትክክል አውቆ ለእንዲህ አይነት መሰሪ ፖለቲካ መጠቀሚያ መሆን አልችልም ሲል ነው ብቁ ነው የሚባለው አንድ ህዝብ። የኢትዮጵያ ህዝብ አሁን የለውጥ ኃይል አይደለም፣ የለውጥ ህዝብ አይደለም፣ ብቁ ህዝብ አይደለም። አም ሶሪ ህዝብ አይተችም ይባላል። አሳምሬ ነው የምተቸው። የኢትዮጵያ ህዝብ ብቁ ቢሆን የሚሰራውን የሚፈልገውን በአግባቡ የተረዳ ተረድቶም ደግሞ ያን ጥቅምና ፍላጎቱን ለማስጠበቅ መክፈል የሚገባውን ዋጋ የሚከፍል የለውጥ ኃይል የሆነ ህዝብ ቢሆን ኖሮ የነዚህ ግለሰቦች መጠቀሚያ ሆኖ እስካሁን ልጆቹን እየገበረ ሊቀጥል አይችልም። የኤርትራ ህዝብ የኢትዮጵያ ህዝብ ብቁ ስላልሆነ ዶክተር አብይ አህመድ ለምንም ነገር ታማኝነት የላቸውም። ለአንድ ጉዳይ ላይ ብቻ ነው ታማኝነታቸው፣ እሱም ለስልጣናቸው። ሌላ የፖለቲካ አጀንዳ ሲፈልጉ የሚያነሱትና ሲፈልጉ የሚጥሉት ለስልጣኔ ይጠቅመኛል ወይም ይጎዳኛል ነው ሲያስቡ። ይሄን ላለፉት 5-6 ዓመታት በተግባር በደንብ አይተነው። አሁን ሁለቱን ጉዳዮች በደንብ እንዲህ ያው ሁልጊዜ ጨዋታውን የሚጫወቱት ዶክተር አብይ በሁለት ካርድ ነው። በአንድ እጃቸው አንድ ካርድ አለ፣ በሌላቸው እጃቸው ሌላ ካርድ አለ። ምንድነው አንድ እጃቸው ላይ ያለው ካርድ የኢትዮጵያዊነት አጀንዳ ነው። ምክንያቱም በኢትዮጵያዊነት አጀንዳ የሚያምን የህብረተሰብ ክፍል እንዳለ ያውቃሉ። የኢትዮጵያዊነት ምንላቸው አጀንዳዎች የራሳቸው ቀላል የማይባል ማህበራዊ መሰረት እንዳላቸው ያውቃሉ። ይሄን አጀንዳ በአንድ እጃቸው ይዘው፣ በሌላ በኩል ደግሞ መጣሁበት የሚሉት ደግሞ ማህበረሰብ አለ። የኦሮሞ ብሔርተኝነት ደግሞ ያስፈልገኛል ብለው ያምናሉ። የኢትዮጵያዊ ማህበራዊ መሰረቱ ከኔ በተጻራሪ ሲቆም ይሄን ባላንስ የምጠብቀው የኦሮሞ ብሔርተኝነትን በማንሳት ነው ብለው ያምናሉ። እነዚህ ሁለት ካርታዎች ይዘው ነው ጨዋታ የሚጫወቱት። ስለዚህ በሁለቱ ካርታዎች በሁለት ማህበረሰብ ላይ እየተጫወቱ ነው። በአንዱ ካርታ ኢትዮጵያዊ ማንነት አለኝ የሚለው ህብረተሰብ አይምሮ ላይ ይጫወታሉ። በሌላው ካርታ ደግሞ የኦሮሞ ብሔርተኛ ነኝ የሚለው ማህበረሰብ ላይ ይጫወታሉ። ይሄ ሁለቱ ህብረተሰብ መንቃት አለበት። እነዚህን ካርታዎች እያነሱና እየጣሉ የሚጠቀሙት ለአንዳችን ብለው አይደለም፣ ለራሳቸው ብለው ስልጣኔን ማጠናከር የሚችለው ስልጣኔን የበለጠ እድሜውን ማራዘም የሚችለው የትኛውን አጀንዳ በየትኛው ወቅትና ሁኔታ ባነሳ ይሻላል እያሉ ይሄን ጨዋታ ነው የሚጫወቱት። ለዚህ ጨዋታ መበጀት የለበትም። ለምሳሌ አሁን ከፕሪቶሪያው ስምምነት በኋላ ከአማራ ኤሊት ከኢትዮጵያኒስት ኤሊት ጋር ተለያዩ። ደንበኛ በጣም ከፍተኛ የሆነ ድጋፍ የነበራቸው ከዛ በፊት የነበረው የአማራው ኤሊት እና የኢትዮጵያኒስት ነኝ የሚለው ኃይል ነበር ደግፏቸው የቆመው፣ በዋናነት ደግፏቸው የቆመው። ከአብዛኛው የህብረተሰብ ክፍል ድጋፍ ነበራቸው። በዋናነት ግን በተለይ በትግራይ ጦርነት ወቅት ከጎናቸው የቆመው ይሄ ኃይል ነበር። ከፕሪቶሪያው ስምምነት መፈረም በኋላ ጥቅም ያልተከበረም ፍላጎት ያልተሳካም ተክጃለሁ ብሎ ስላመነ ይሄ ኃይል ያሰበበት የማያደርሰው በቅሎ የጋለበ መሆኑን ሲረዳ ከበቅሎ ወረደ፣ ከሰውየው ጋር ተለያየ። ያኔ ወዴት ነው ሽፍት ያደረጉት? ወዲያው ወደ ኦሮሞ ብሔርተኝነት መሄድ ጀመሩ። ደግሞ የነበሩ የኦሮሚያ ባለስልጣናቶችን ሳይቀር ዶክተር አብይ ሰብስበው አንድ ሚስጥራዊ ስብሰባ እንደተካሄደ፣ በዛ ሚስጥራዊ ስብሰባ ብልጽግና ፓርቲ ምን ያህል ከመጀመሪያው እስከ ዛሬ ድረስ ለኦሮሞ ህዝብ ጥቅምና የበላይነት እየሰራ እንደሆነ በእያንዳንዱ ነጥብ ላይ ውይይት እንደተደረገ ተደርጎ ዶክመንት ሊክ አደረገ ተብሎ በተቃዋሚዎቻቸው ሚዲያ ሁሉ እንዲሰራጭ ተደረገ። በጣም የሚያሳዝን ነው። የሆነ ቲያትር ደርሰው ይልኩልናል፣ ያን ቲያትርኛ እንጫወተዋለን። ይሄን የሆነ በዛ ሂደት ማስተላለፍ የፈለጉት መልእክት ምንድነው? የኦሮሞ ብሔርተኛ የሆነው የህብረተሰብ ክፍል ብሔርተኛም ያልሆነ ሊሆን ይችላል። በአጠቃላይ ኦሮሞ የሆነው የህብረተሰብ ክፍል እንዴ
ለካስ ሳናውቅ ነው ይሄን ሰውዬ የምንቃወማቸው ከመጀመሪያ እስካሁን ድረስ ሲሰሩ የኖሩት ለካ ለኦሮሞ ህዝብ ጥቅምና የበላይነት ስለዚህ ልንደግፋቸው ይገባል ብሎ እንዲቆም ኦፊሻሊ የሆነ መግለጫ ሳይሰጡ በተቃዋሚዎቻቸው መድረክና ልሳን ይሄን መልእክታቸው ለሚፈልጉት ማህበረሰብ አደረሱ ቆም ብለን ይሄ ነገር ከየት ነው የመጣው ምን ታስቦ ነው ይሄ ነገር እየተሰራጨ ያለው የፖለቲካ ዓላማው ምንድነው ብለን አልጠየቅንም ሁላችንም ተቀባበልን በቃ ለኦሮሞ የበላይነት ነው የሚሰሩት ለኦሮሞ ህዝብ ጥቅም ነው የሚሰሩት የሚለው አጀንዳ ተከታተለ ይሄ ኦሮሚያ ውስጥ የሚፈልጉትን ማህበራዊ መሰረት ለማጠናከር ይሄዱበት ስልት ነው የሚገርመው እንደገና ያው ባላንሱን ለማስጠበቅ ደግሞ ኢትዮጵያኒስቱን ደግሞ ለማስደሰት ደግሞ ፈለጉ የቀይ ባህር አጀንዳ ተነሳ አሁን የቀይ ባህር አጀንዳ ሲነሳ ከፕሪቶሪያው ስምምነት በኋላ መቃወም ሁሉ የጀመረው ዳርዳር ማለት ጀምሯል አሁን ለመደገፍ እንደገና አሳቸው እዴ ለካ ይሄ ሰውዬ በታሪክ ያጣነውን ባህር በር ሊያስመልስልን እውነትም ለካ ይሄ ሰውዬ ለኦሮሞ ጥቅም ሳይሆን ለኢትዮጵያ ጥቅም ለካ የሚታገሉ ሰው ናቸው አልገባንም ነበር ለካ እውነታቸው ነው እንደግፋቸው ወደሚል ደግሞ እየተመጣ በጣም የሚያሳዝን ነገር ነው ምን ያህል አገዛዙ ቲያትር ሰርቶ እንደሚሰጠን በዛ ቲያትር ደግሞ እኛ ምን ያህል ተዋናይ ሆነን መጠቀሚያ እንደምንሆን በጣም ማሳያ ተቃዋሚ የሚባሉ ድርጅቶችን ሰበሰቡ ኢሊሊ ሆቴል ድርጅታዊ ስራ ተሰርቶ ነው የተሰበሰቡት ከዛ በኋላ ከኦሮሞ ናሽናሊዝም ጋር አክራሪ የሚባሉ አቋሞችን እንዲያንጸባርቁ ነው ያደረጉት አሁን ምን ሊያደርጉ ነው ይወጡና ሰሞኑን አትጠራጥ ይቃወማሉ አልቀበልም ያነሳችሁትን ይላሉ ያኔ ኢትዮጵያዊ ምን ይላል እንዴ ለካ እነመራራ ናቸው አክራሪ የኦሮሞ ብሔርተኛ ለካ አብይ አክራሪ አይደሉም ለኦሮሞ ብሔርተኝነት የቆሙ አይደሉም ለካ እሳቸው ለኢትዮጵያዊነት ነው ለጋራ ጥቅም ነው የሚሰሩት ብሎ እሳቸው እንዲደግ እንዲህ አይነት ጨዋታ ውስጥ ይሄ ሰውዬ እየተጫወቱብን እስከ ድረስ ነው አሳፍርም አንድ ግለሰብ ምንም ዝግባ የሚባል የፖለቲካ ታሪክ የሌላቸው ድንገት በታሪክ አጋጣሚ በመጥፎ የታሪክ አጋጣሚ ያችን ወንበር ይዘው ሁሉ ጊዜ ቲያትር እየደረሱ እኛን ተዋናኝ እያደረጉ የሚቀጥሉት እስከመቼ ነው እኔ ኢትዮጵያውያን ራሳችንን በዚህ ደረጃ እኮ የተናቅን መሆኑ የወረድን መሆኑን እኮ ማወቅ እንችላለን ሪሊ ስለዚህ አሁንም የጦርነት ነጋሪት ሲጎሰም ቆም ብለን ማሰብ አለብን ይሄ ሰውዬ ይሄን አጀንዳ ለምን ነው ይሄ ማሰብ አለብን ኢትዮጵያኒስት ነን የምንል የህብረተሰብ ክፍሎች ደጋግመን ዶክተር አብይ በኦሮምኛ ሲናገሩ ምን እንደሚናገሩ አይተናል የሰሜኑ ኃይል ከርቶኛል ካጠገብ ይርቋል ብለው ሲያስቡ ምን ያህል የኦሮሞ የብሔርተኝነትን አጀንዳ ሊጠቀሙበት እንደሚፈልጉ አይተናል ከፍተኛ የሆነ ኦሮሞ ጠል አመለካከት አለ ብለው አዲስ አበባ ያደረጉት ንግግር እናስታውሳለን ከአቶ ለማ ጎን ቆመው ቁጭ ብለው የዲሞግራፊ ለውጥ ኢትዮጵያ ውስጥ አዲስ አበባ ውስጥ እንዲመጣ ምን ያህል አምነው እንደሰሩ አይተናል ወለጋ ሄደው ያደረጉት ንግግር አይተናል ባሌ ሄደው በኦሮምኛ ያደረጉት ንግግር አይተናል ከዚህ በኋላ ይሄ ሰውዬ ለኢትዮጵያዊ አጀንዳ ተቆርቋሪ ነው ብለን ምናምን ከሆነ አሳፋሪ ነው ማለት የንቃተ ህሊና ደረጃችን እጅግ ዝቅተኛ ነው አስተሳሰባችን የቀነጨረ ነው ከፍተኛ የሆነ የአይኦዲ ንጥረት አለብን ማለት ነው የኦሮሞ ብሔርተኞችምና የኦሮሞ ህዝብ ይሄን መረዳት አለበት ሁሉ ጊዜ የኦሮሞ ብሔርተኝነት አያዋጣኝም ብለው ሲያስቡ የኦሮሞን ህዝብ ሳይቀር ያናናቁ ምን ያህል እንደሚናገሩ ታይቷል ራሳቸውን የኢትዮጵያ ጠበቃ አድርገው የባህር በር እስከማስመለስ ድረስ አጀንዳ ይዘው ሊመጡ እንደሚችሉ የኦሮሞ ህዝብ ተደጋጋሚ ነው ራሳቸውን ከኢትዮጵያዊ ብሔርተኞች ጋር ከአማራ ብሔርተኞች ጋር አንድ አድርገው ለማቅረብ ሲሞክሩ በተደጋጋሚ ታይቷል በትግራይ ጦርነት ይሄ በተደጋጋሚ ታይቷል ስለዚህ የኦሮሞ ህዝብም ኢቭን የኦሮሞ ብሔርተኞችም በዶክተር አብይ የሚሳካ ዓላማ እንደሌላችሁ መገንዘብ አለባችሁ መጫወቻ ነው ይሆናችሁ ያላችሁ እየቀለዱባችሁ አሁን የሚሰራው ድራማ በእናንተ አይምሮ እየተጫወቱ መሆኑን መንቀር አለባችሁ ስለዚህ ይሄ ሰውዬ ሁለታችንም የማይበጁ ሰው ናቸው በሁለታችንም እየተጫወቱ የስልጣን የበላይነታቸውን እስከወዲያኛው ይዘው መቀጠል የሚሞክሩ ሰው ናቸው ስለዚህ የወቅቱንም የኤርትራና የኢትዮጵያ ፍጥጫ ከዚህ አንፃር ማየት አለብን ምን ታስቦ ነው ዓላማው ምንድነው ይሄ እንደው የታይሚንጉ ጉዳይ አሁን ያለንበት ውስጣዊ ሁኔታ ጉዳይ ይሄ እንደተጠበቀ ሆኖ ሞቲቭ ምንድነው ለምንድነው ይሄ ካርድ ዛሬ የተነሰሰው የሚለውን ነገር ቆም ብለን ሰከንድ ባለ መንገድ ማየት አለብን ሪሊ የነሱ ቲያትር መጠቀሚያ መሆን የለብንም የሚል እምነት አለ ይሄ ነው ሌላው የትግራይ ህዝብና የአማራ ህዝብ ችግር ውስጥ ነው የነበረው በጦርነት ውስጥ ዝም ብለን አይደለም የሁለቱ ህዝቦች
ወደ መልካም ግንኙነት መቀየር አለባቸው ግንኙነታችን ግን ያለ ምክንያት አይደለም ከትግራይ ጦርነት በፊት ቢሆን ኖሮ ይሄን ነገር በተለየ ሁኔታ ማንሳት አስፈላጊ ላይሆን ይችላል የትግራይ ጦርነት ይዞት የመጣው ጣጣ ቀላል አይደለም በተለይ በአማራ ህዝብና በትግራይ ህዝብ ልቦና ውስጥ የፈጠረው መሻከር ቀላል አይደለም ቅድም እንዳልኩት ምናልባት እስከ ትውልድ ድረስ ተተላለፈ ይሄ ሁኔታ እንዲቀየር መታገል ማንም ኃላፊነት ከሚሰማው ህብረተሰብ ክፍል የሚጠበቀው ይሄ በታሪክ ጎረቤት አይደለም አንድ ህዝብ ሆኖ ይኖር ማህበረሰብ ነው የትግራይ ህዝብና የአማራ ህዝብ ከልዩነት ይልቅ ብዙ የሚያስተሳስረው አንድነት ያለው ህዝብ በብዙ ጉዳዮች ላይ ይሄ ህዝብ ዶክተር አብይ ከመጡ በኋላ በተለይ በዚህ ጦርነት ጉዳይ ላይ አላስፈላጊ የሆነ መቃቃር ውስጥ እንዲገባ ይደረጋል በውስጡ ታሪካዊ የሆነ ጠባሳ ቁርሾ ይዞ እንዲቀጥል ነው እየተደረገ ያለው ይሄ እንዲቀለበስ መስራት ማንንም የሚጎዳ አይደለም ህዝብን አገርንም የሚጠቅም ጉዳይ ነው ስለዚህ ተብሎ ሲነገር አንዳንድ የኦሮሞ ብሔርተኞች ልክ ከነሱ ጥቅም በተጻራሪ የመቆም እንቅስቃሴ ያደርጋሉ ሊያዩት ይሞክራሉ ስህተት ነው በመጀመሪያ ደረጃ ዶክተር አብይ የሰሜኑን ኃይል ማዳከም ለስልጣን ይጠቅመኛል ብለው እንደሚያስቡ ሁላችንም መገንዘብ አለብን ይሄ ዝም ብሎ ባየር ላይ ያለ ስጋት አይደለም በተጨባጭ መሬት ላይ ያለ ስጋት ነው በተለያዩ ኢቭን የኦሮሞ ኤሊቶችን ሰብስበው ባደረጓቸው ንግግር ይሄ ጉዳይ ተናግረዋል ገልጸዋል እንዳይመለስ አድርጌ ሰሜኑን እርስ በርሱ እንዲዋጋ አድርገዋለሁ ብለው ተናግረዋል ስለዚህ እንዲህ አይነት መሪ በአገር ላይ ባለበት ሁኔታ የሁለቱ ህዝቦች ትብብር እንዲጠናከር ጥረት ማድረግ ለሁለቱ ህዝቦችም ከዛም አልፎ ለኢትዮጵያ የሚጠቅም ነገር ነው እንጂ የሚጎዳ አይደለም ይሄን እንደተለየ ትሬት ማየት እና በስጋት መቁጠር ትክክል ነው ብያለሁ እኔ አንዱ ለምሳሌ ህዝቡን ለመከፋፈል ጥቅም ላይ የዋለ ካለው ካርድ አንዱ የኦሮሞን ህዝብ ከሶማሌ ክልል ህዝብ ጋር ማዋጋት ማጋጨት ነገ የኦሮሞ ኤሊቶች ብድግ ብለው የሶማሌ ክልል ኤሊቶች ብድግ ብለው በሁለቱ ህዝቦች መካከል ያለው ግንኙነት ወደ በጎ አቅጣጫ መቀየር አለበት መተባበር አለብን ቢሉ ደጋፊ ነው ማለት አይ እናንተ የምትተባበሩት እኛን ለማጥቃት ነው ብዬ እሰጋ አልችልም ለምን ተጨባጭ ሆነ ችግር እዛ ውስጥ እንዳለ አውቃለሁ መጠቀሚያ ይሆን የኦሮሞ ህዝብና የሶማሌን ህዝብ በማቃረን በማጋጨት የራስን የስልጣን የበላይነት ለማረጋገጥ የሚደረግ ጥረትና ሴራ እንዳለ አውቃለሁ ስለዚህ የፖለቲካ ኃይሎቹ ይሄን ነቅተው ይሄ ህዝብ እርስ በርሱ መጋጨት የለበትም መዋጋት የለበትም ሁለቱ ህዝብ ጎረቤት ሆነው ይኖር ነው የኦሮሞ ህዝብና የሶማሌ ህዝብ ስለዚህ አሁንም ወደ አንድነት ነው መምጣት ያለበት ወደ ሰላማዊ ግንኙነት ነው መምጣት ያለበት ቢሎ የመጀመሪያው ሰው ነው ሆኖ ለመደገፍ ይሄን በስጋት ላይ ትክክለኛ አቋም ነው ስለዚህ የትግራይና የአማራን ግንኙነት ደቡብ አካባቢ ያለው የህብረተሰብ ክፍሎች በተለይ የኦሮሞ ኤሊቶች በዚህ መልኩ ነው ማየት ያለባቸው እንጂ በተለየ ሁኔታ የስጋት ምንጭ አድርገው ሊያዩት አይገባም ተስፋ አልቆርጥም ብላለሁ ግን ያለው ሁኔታ ተስፋ አስቆራጭ ነው ማለት መሆን በሚገባውና የሆነ ባለው መካከል ያለው ልዩነት ሰፊ ስለሆነ እኔ ቅድም እንዳልኩ በሚገባ ጥቅማችንና ፍላጎታችን ምናቅ ለጥቅማችንና ፍላጎታችን መጠበቅ የሚፈልገውን ዋጋ ለመክፈል የተዘጋጀን ከሆነ ልናስቀረው የማንችል ችግር አለ ብያለሁ አሁንም በፊትም የነበሩትን ጦርነቶች ልናስቀራቸው እንችል ነበር ማስቀረትም እንዳለብን እየተናገርን ነው ቢተብሎ የተገባው አሁንም ይሄን ጦርነት ማስቀረት ይቻላል ነቅቶ የኢትዮጵያ ህዝብ ነቅቶ የኤርትራ ህዝብ ነው ከዚህ በኋላ የእናንተ መጫወቻ አይሆንም የእናንተ የስልጣን ማራዘሚያ አይሆንም ልጆችን ለእናንተ ያልተፈለገ ጦርነት እየገበርኩ የእናንተ የስልጣን ማራዘሚያ መጠቀሚያ አልሆንም ብሎ ህዝቡ ከወሰነ ምንም ያደርጓቸው ህዝቡን እኮ ነው የሚያዋጉት ከህዝቡ ነው ሪሶርስ የሚያዋጡት የህዝቡን ልጆች ነው ጦር ሜዳ ወስደው የሚያዋጉት ህዝቡ በቃኝ በዚህ መንገድ ችግር ልትፈቱልኝ አትችሉም በዚህ መንገድ የእናንተ የስልጣን መጠቀሚያ መሆን አልችልም ካለ ምንም ያደርጓቸው ስለዚህ እንችላለን ብዬ ነው ማለት ነው የቪየትናም ጦርነትን ኦፍ ኮርስ መጀመሪያ ውጤቱ ስላልታወቀ የአሜሪካን ህዝብ እንዳይነሳ ሊያደርገው አልቻለም እንዲቆም ለማድረግ ግን የአሜሪካን ህዝብ ጥረት አድርጎ ችሏል በአሜሪካ ታዋቂ የምንላቸው ስፖርተኞች ታዋቂ የምንላቸው አክተሮች ህብረተሰቡ የቪየትናምን ጦርነት ተቃውሞ በመቆሙ የአሜሪካን መንግስት ከቪየትናም ለመውጣት ተገደደ ብዙ ምሳሌዎችን መጥቀስ ይቻላል ስለዚህ ህብረተሰቡ ጥቅሙንና ፍላጎቱን እስካወቀ ድረስ ያን ለማስከበር ሊከፈል የሚገባውን ዋጋ ለመክፈል እስከተዘጋጀ ድረስ ሌላ ዋጋ አይደለም መክፈል የሚገባው እንደውም አሁን እምቢ ነው ማለት ያለበት ልጆቼን ለጦርነት አልልክም ገንዘብ አላዋጣም ይሄ ጦርነት የኔ ጦርነት አይደለም በዚህ ጦርነት ውስጥ መግባት አልፈልግም ይሄን ጦርነት ማስቀረት አለባችሁ አለ ምን ትሉትን ችግር በውይይት በድርድር ፍቱ ውጊያ አይፈታውም እምቢ ማለት ብቻ በቂ ነው ሌላ ዋጋ መክፈል የማያስፈልገው
ልጆችን አልክም ገንዘቤን አላዋጣም ካለ የጦርነት ድጋፍ አልሰጥም አልሰለፍም አልሰበሰብም ካለ ኤሊት የምንለው የህብረተሰብ ክፍል እንደዚህ እንደኔ እንዳንተ በየሚዲያው እየወጣ አይበጀንም ጦርነት አቁሙ ካለ የቱን ይደርስ አይችልም ይሄን በማድረግ የጦርነቱን በመቆስቆስ ጦርነቱን በማጋጋል የህብረተሰብ ድጋፍ በተሳሳተ መንገድ አገኛለሁ ብለው ስለሚያስቡ ነው አምባገነኖች ይሄን የሚያደርጉት ደግሞ ምን ቢሳካላቸው እስካሁን ስለተሳካላቸው ነው አሁንም እየሞከሩ ያሉት ስለዚህ ህዝቡ አንድ ቦታ ላይ ነቅቶ በቃን የእናንተ የስልጣን ማራዘሚያ መሳሪያ ሆነን ጥቅም ላይ መዋላችን ከዚህ በኋላ አይቀጥልም በቃን ካለ አስቆምቻለሁ እኔ ወደዛ አቅጣጫ መሄድ አለብን ብዬ ነው ማምነው በእርግጥ ይቻላል ብለህ በውስጥ ያመንክ ነው ወይ ካልከኝ ኢትስ ላይክሊ አይተናል በተደጋጋሚ ስንሳሳት ከታሪክ ምንማር አልሆንም እንኳንስ ከሌሎች ታሪክ እንኳንስ ከሌሎች ጥፋት ከራሳችን ተጨባጭ ውድቀት ድክመት መማር ማንችል ህዝቦች ነው ላለፉት 50 ዓመታት የገበረባቸው ጦርነቶች ሁሉ ምንም ሰርብ ያደረጉት ፐርፐዝ የለም በሚሊዮን የሚቆጠሩ ልጆቻችንን ውድ ህይወታቸውን በለጋድሚያቸው የ18 የ19 20 ዓመት ልጆች በየጦርነቱ እየተማገዱ እንዲያልቁ አድርገን አሁንም እሱ ነው እየቀጠለ ያለው አልተማርንም በቀላሉ እንማራለን የሚል ግምት የለኝም ግን ደግሞ የሀገርና የህዝብ ጉዳይ ተስፋ የሚቆረጥበት አይደለም የምንችለው ሁሉ ማድረግ አለብን ሪሊ እናንተ አሁን ስለተነጋገር ስላወገዝን የኢትዮጵያና የኤርትራን ጦርነት እናስቆማለን የሚል ግልብለት የለኝም ግን ለራሳችን የሞራል ጥያቄ ለታሪክ ይሄን ማድረግ አለብን ደግሞ የሚሰማ ትውልድ ይመጣል ብለን ስለምናስብ ይሄን እያደረግን መቀጠል አለብን እና እኛ በመናስበው መጠን ህብረተሰቡ ማሰብ ከጀመረ ማድረግ የሚገባውን ነገር ለማድረግ ዝግጁ ከሆነ ምንም ጥርጥር የለውም ማስቆም ይችላል ግን በዛ አይነቱ ያስተሳሰብ ደረጃ ላይ አይደለንም በዛ አይነቱ የተነሳሽነት ደረጃ ላይ አይደለንም ሁሉ ጊዜ እየተጎተትን የአምባገነኖች መጠቀሚያና መሳሪያ ነው ይሆናል ገንዘብ ጊዜ ጉልበት ዕውቀት አይደለም የምንሰጠው የውድ ልጆቻችንን የማይተካ ህይወት ነው ለነሱ ስልጣን እየከበርን ይኖር ነው አሁንም ልንገብር እየተዘጋጀን ያለ ስለዚህ አንድ ህዝብ ብቁ ህዝብ ነው የሚባለው ጥቅምና ፍላጎቱን በትክክል አውቆ ለእንዲህ አይነት መሰሪ ፖለቲካ መጠቀሚያ መሆን አልችልም ሲል ነው ብቁ ነው የሚባለው አንድ ህዝብ የኢትዮጵያ ህዝብ አሁን የለውጥ ኃይል አይደለም የለውጥ ህዝብ አይደለም ብቁ ህዝብ አይደለም አም ሶሪ ህዝብ አይተችም ይባላል አሳምሬ ነው የምተቸው የኢትዮጵያ ህዝብ ብቁ ቢሆን የሚሰራውን የሚፈልገውን በአግባቡ የተረዳ ተረድቶም ደግሞ ያን ጥቅምና ፍላጎቱን ለማስጠበቅ መክፈል የሚገባውን ዋጋ የሚከፍል የለውጥ ኃይል የሆነ ህዝብ ቢሆን ኖሮ የነዚህ ግለሰቦች መጠቀሚያ ሆኖ እስካሁን ልጆቹን እየገበረ ሊቀጥል አይችልም የኤርትራ ህዝብ የኢትዮጵያ ህዝብ ብቁ ስላልሆነ የሁለት አምባገነን ሰዎች መጠቀሚያ ሆነን እየቀጠልን ያለው እና ውጤቱ ይሄ ራሱ መንገድ አለው ግን ከኛ የሚጠበቀውን ኃላፊነት መወጣት አለብን የሚል እምነት አለ ይቻላል ግን ነባራዊ ሁኔታው ስታዩ ይቻላል የሚቻል ይመስላል ወይ ካልከኛ አይዳውት አይመስለኝም ዛሬ ይሄን ጭፍጨፋ ማናወግዝ ከሆነ ማንቃወም ከሆነ ከትግራይ ህዝብ ጎን ማንቆም ከሆነ ነገ የትግራይን ህዝብ የኢትዮጵያ ህዝብ ነህ የማለት የሞራል ብቃት አይኖርም በየኔ ተናገሩ የሚሰማን ነበር ያም ለብዙ ግዘት ለብዙ ስድብ ጫና ድጋነት ነው ያደረገው እና ምን ለማለት ፈልጌ ነው ያ ግንኙነት ሄዶ አሁን ወደ ደረሰበት ደረጃ ሊደርስ እንደሚችል ጥርጥር አልነበረም ሁለቱ ሰዎች ጉዳዩን የያዙት ከሀገርና ከህዝብ ጥቅም አንፃር ሳይሆን ከግል ስሜታቸው ከግል የስልጣን ፍላጎታቸው አንፃር እንደሆነ ስለሚገባኝ ሄደው ነገ የፖለቲካ ኃይል አስተላለፉ በአንድም በሌላ ምክንያት ሲቀየር እንደሚጣሉና ይሄ ሁኔታ እንደሚፈጠር ምንም ብዥታ ነበረኝ ያ ነው አሁን ይሆነ ስለዚህ አሁን ሌላ አደገኛ የሆነ የጦርነት አዝማሚያ እየተፈጠረ ሁለቱም መሪዎች ኢትዮጵያ ውስጥ ያለው መሪ ኤርትራ ውስጥ ያለው መሪ ያለ ጦርነት መኖር እንችላለን ብለው የሚያምኑ ሰዎች አሉ ጦርነትን ሁሉ ጊዜ የስልጣናቸው ማስጠበቂያና የስልጣናቸው እድሜ ማራዘሚያ አድርገው የሚያዩ ሰዎች ናቸው የሁለቱም ሀገር ህዝብ ይሄን ሁኔታ በውል ተረድቶ ጦርነት በቃን በእኛ ልጆች ህይወት እየቀለዳችሁ ልትቀጥሉ አትችሉም ማለት ካልቻለ አሁንም አደገኛ የሆነ በቅርብ ሊፈነዳ የደረሰ የጦርነት ስጋትና አዝማሚያ ውስጥ ነን ብዬ ነው ማለት እና አዲስ የጦርነት ስጋት አለ ወይ ያልከው ምንም ጥርጥር የለውም አለ
የጊዜ ጉዳይ ይመስለኛል እንጂ የሚቀርም አይመስልም እና በጣም አስፈሪ ነው የበለጠ አካባቢውን ሀገራችንን ውስብስብ ይሆን ከባድ ይሆናል ምናልባትም ልንወጣበትና ወደ ኋላ ልንመለስበት የማንችል ችግር ውስጥ የሚከት የጦርነት አፋፍ ላይ ነው ያለው የሚል እምነት ነው ያለው በነገር ላይ በደንብ ነው የምትጠቀምባቸውን ቃላቶች በትክክል ያስቀመጥካቸው ጠላትነትን የምትጠቀመው ለፕሬዝዳንት ኢሳያስ ነው የብሔራዊ ደህንነት ስጋትነትን ደግሞ ማስቀምጠው ለዶክተር አብይ ምክንያት አለኝ ዝም ብዬ አይደለም እነዚህን ቃላቶች የምናገረው እኔ ሰላማዊ ታጋይ ነኝ አገር ውስጥ ባለ የፖለቲካ ችግር እርስ በርሳችን በጠላትነት መታየት አለብን ብዬ ስለማላምን ዶክተር አብይን ጠላት ማለላቸው ጠላት የሚለውን ቃል ግን ለውጭ ኃይል ተጠቀማለሁ የጦርነትን ውጤት አስቀድሞ ማወቅ የሚቻል ቢሆን ነው ጦርነት ልክ ስትጀምረው ቀላል እንደሆነ ሁሉ ስትጨርሰው ውጤቱን የምታውቀው ቢሆን ኖሮ ከሁለት አንዳቸው ወይ ሁለታቸው ከዚህ አካባቢ ከአመራርነት ቢወገዱ ላይጠላ ይችላል ግን ጦርነትን አቅደህ እንደምትጀምረው አቅደህ አትጨርሰው ምን ጣጣ ይዞ ሊመጣ እንደሚችል አታውቀውም ጦርነት እጅግ አደገኛ ነገር በጣም ኮንሲኩዌንሻል የሆነ ክስተት ነው ጦርነት ስለዚህ መሪዎችን እናስወግዳለን ብለን ሀገራዊ ህልውናን ማጣት ሊመጣ ይችላል ከፍተኛ የሆነ አሁን በአይነ ልቦናችን ልንገምተው የማንችል ዘግናኝ የሆነ እልቂት በህዝባችንና በትውልዱ ላይ ሊደርስ ይችላል ከመሪዎቹ መወገድ ጋር ሊመጣጠን የማይችል ስለዚህ ጦርነትን አቅዶ በቀላሉ እንደመጀመር አቅዶ በቀላሉ መጨረስ የሚቻል ቢሆን ምናልባት ሚዛን የሚደፋ ሊሆን ይችላል ይሞከር ሊባል ይችላል ግን እኔ ጦርነትን እንደሱ ብያለሁ ጦርነት ቀላል ነገር አይደለም አንድ እሱ ነው ሁለተኛ ደግሞ በመርህ ደረጃ አንድ አገር ውስጥ ያለ የፖለቲካ ችግር ብቻ ሳይሆን በአሁኑ በ21ኛው ክፍለ ዘመን ሁለት ጎረቤት ሀገሮች ጭምር ያላቸው ችግር በሰላማዊ መንገድ መፍታት ይችላሉ ይገባቸዋል ብዬ አምናለሁ እርግጥ ነው ዶክተር አብይና ፕሬዝዳንት ኢሳያስ ባሉበት ሁኔታ በሰላም ችግር ይፈታል ካልከኝ አይፈታም በመርህ ደረጃ ግን ሁለት ሀገርና ህዝብ ችግራቸውን በሰላማዊ መንገድ ለመፍታት መጣር አለባቸው ብዬ ነው ማለት ስለዚህ አቃለው ግን ለጦርነት ያለን ግንዛቤ የተለያየ መሰለኝ ጦርነት እጅግ አደገኛ ነገር ነው በቀላሉ አቀደን እንደምንገባበት በቀላሉ አቀደን የምንወጣበት አይደለም የትግራይ ጦርነት ውስጥ የተገባው ጦርነቱን በ2-3 ሳምንት ውስጥ እናጠናቀቀዋለን ተብሎ ቢሊቭ ሚ የትግራይ ጦርነት ጣጣ ለብዙ 10 ዓመታትም ገና ወደፊት የሚቀጥል ነው አይለቀንም እዳው ብዙ ነው ጦርነት ቀልድ አይደለም ስለ ጦርነት ጣጣ ደግሞ ከኤርትራውያንና ከኢትዮጵያውያን በላይ በተግባር ከታሪክ ከሂደት መማር ያለበት ህዝብና መንግስት ያለ አይመስልም አይተናዋጣጣው ማናችንም ጦርነቱ ይዞት የሚመጣውን ውጤት ልናውቅ አንችልም የጦርነቱን ውጤት እናውቃለን የሚሉት ጦረኞቹ ናቸው ሁሉ ጊዜ ጦርነት እንደቀላል ነገር እንዲገባ ውስጥ የሚያስከብሩን ኃይሎች እንደዛ ብለው ነው የሚያስቡት ግን ስህተት ነው አንድ ጦርነት አስበህ አቅደህ እንደጀመርከው አስበህ አቅደህ አጥቋጭ ውጤቱ አንተ የምትመኘው ላይሆን ይችላል አንተ የምታስበው ላይሆን ይችላልና በእርግጠኝነት የዚህ ጦርነት ውጤት ይሄ ይሆናል ብሎ ማንንም ሊናገር አይችልም ከተናገረ ለኔ አላዋቂ ነው ውጤቱን መገመት አይቻልም ግን ውጤቱ ብቻ አይደለም ለኔ የሚያሳስበኝ ሂደቱም ነው በ21ኛው ክፍለ ዘመን አሁንም ችግራችንን መፍታት ያለብን በጦርነት ነው የሚል እምነት የለኝም በዙሪያችን ላለ የፖለቲካ ችግር ወይም ደግሞ የግዛት ይገባኛል ጥያቄ ወይም ለሌላ ጉዳይ በጦርነት እርስ በርስ በመተላለቅ ችግርን ለመፍታት መሞከር መቆም አለበት ብዬ ነው ስለዚህ ጦርነትን በተቻለ መጠን አቅማችንና ሁኔታው በፈቀደ መጠን የምንችለውን ነገር ሁሉ ጥረት አድርገን ጦርነትን እንዳይከሰት ነው ማድረግ ያለብን እንዳይጀምር ነው ማድረግ ያለብን የሚል እምነት አለኝ ግን እነዚህ ሁለት መንግስታት ሁኔታዎች አስገዳጅነት ብቻ ሳይሆን ወደ ጦርነት የሚገቡት ጦርነት ጠማቂዎች ናቸው ከጦርነት እንጠቀማለን ብለው የሚያስቡ ናቸው አሁን አቶ ኢሳያስ ይሄን ያህል ዘመን በስልጣን ላይ የቆዩት ጦርነትን መሳሪያ በማድረግ ነው የኤርትራን የሀገር ግንባታ ሂደት አልጨረስንም ብዙ ጠላቶች አሉብን ገና ነን ያን ሂደት ባልጨረስንበት ሁኔታ ወደ ዲሞክራሲ ወደ ምናምን የሚባለው ነገር አስፈላጊ አይደለም እያሉ ህዝቡን ጠላቶች አሉ እያሉ እያስፈራሩ
ሁልጊዜም የጦርነት አዋጅ ያወጁ ብሔራዊ ውትድርና ቋሚ ብሔራዊ ውትድርና አውጀው ትውልዱን በአንድ ጉዳይ ላይ ብቻ አይምሮው እንዲጠመድ አድርገው ነው በስልጣን ላይ ይሄን ያህል ጊዜ እስኪያረጁ ድረስ ነው ቆይተው ይችላል። ቀሪ ዘመናቸውንም በስልጣን ላይ መቆየት የሚፈልጉት ይሄን አይነት የጠላትነት ስሜት በመፍጠር ነው። በጣም እድለኛ መንግስት ሰው ናቸው ፕሬዝዳንት ኢሳያስ። አሁን ይሄን አላማቸውን በአግባቡ ለማሳካት የሚያስችላቸው መሪ ኢትዮጵያ ውስጥ አግኝተው ምክንያቱም ቀይ ባህርን በዲፕሎማሲ ብቻ አይደለም በጉልበትም ጭምር አሰብን ሄጄ ቆጣጠራለሁ የሚል የሀገር መሪ ባለበት ሀገር የኤርትራ ተቃዋሚዎችን በሚስጥር አይደለም በአደባባይ አዲስ አበባ ላይ ያደራጀ በካሜራ እየቀረጸ የሚያሳይ መንግስት ባለበት ሀገር ነው የኤርትራን መንግስት ራስን ለመከላከል ወይም ደግሞ ለጦርነት አትዘጋጅ ማለት አትችልም። ስለዚህ ከፍተኛ የሆነ ጥቅም ነው ለፕሬዝዳንት ኢሳያስ ዶክተር አብይ እየሰጧቸው ያን የሚፈልጉትን አጀንዳ አሁንም ይዘው ይቀጥሉ። በጦርነት ሰበብ ራስን በመከላከል ሰበብ በአገር ሉዓላዊነት ሰበብ የቀሪ ስልጣን እድሜያቸውን እንዲያራዝሙ ሌላ እድል እየፈጠሩላቸው። ስለዚህ ዶክተር አብይም በራሳቸው የሚፈልጉት ይሄን አሁን የመጫወቻ ካርዳቸውን ይመዛሉ። እሱ የተወሰነ ርቀት ይዟቸው ይሄዳል። ያ ካርድ ደግሞ ስራውን ሲጨርስ ሌላ ካርድ ይመዛሉ። አሁን መጨረሻ ላይ የቀረው ካርድ ይሄ ተናግሬያለሁ። ዛሬ አይደለም የተናገርኩት። በአፋቸው ስለ ባህር በር ፈጽሞ ባልተናገሩበት ወቅት የመጨረሻው ዶክተር አብይ የሚመዙት ካርድ የህብረተሰቡን ድጋፍ ለማሰባሰብ የቀይ ባህር ጉዳይ ነው የሚሆነው። አንድ ወቅት ላይ ብቅ ብለው ቀይ ባህር የኛ ነው መዝመት አለብን ብለው ይሄን አጀንዳ ይመዛሉ ብዬ ተናግሬ ነበር። ይሄን ነው እያደረጉ ያሉት። ስለዚህ ሁለቱም ህዝቦች ይሄን ማወቅ አለባቸው። የአምባገነኖች የስልጣን ማራዘሚያ መጠቀሚያ ሆነን ልጆቻችንን ለእልቂት እየገበርን መቀጠል የለብንም። ስለዚህ ሪሊ እነዚህ ሁለት ግለሰቦች የሀገር መሪ በሆኑበት ሁኔታ ጦርነቱን ማስወገድ ይቻላል የሚለው ነገር የጊዜ ጉዳይ ካልሆነ በስተቀር የሚቻል አይመስለኝም። በጣም ከባድ ነው። ግን ደግሞ ምናልባት ጦርነቱ ተነስቶ ከሁለት አንዱ ወይም ሁለቱ ከስልጣን ሊወገዱልን ይችላሉ ብለን በህዝብ ህልውና ቁማር ልንጫወት አንችልም። ጦርነት የተጀመረው የት እንደሚያልቅ አናውቅም። ጦርነት